ሰላም ዩቲዩብ እንዴት ናችሁ? ደህና ናችሁ ወይ? እንኳን ወደ ቻናሌ በሰላም መጣችሁ። ምን ፈልገሽ ነው ደግሞ አንቺ? ዛሬ ወደ ቦራ የምትባለው ከተማ አይደለም ብቻ በቃ እዛ ልንሄድ ስለሆነ ዛሬ አሪፍ ብሎግ አለን፣ ተከታተሉን። እሺ ሰላም ዮፊጃን ቤተሰቦች እንዴት ናችሁ? አላችሁ ወይ? ሰላም ናችሁ ወይ? እንግዲህ አሁን የት ነው ያልከው? ቦራ ከተማ አይደለም፣ ቦሌ መሀል ቦሌ ቦራ የህፃናት መጫወቻ ጋር ሄደን እቺን ህፃን እናጫውታታለን። እስኪ ያው የክፍለ ሀገር ልጅ ነው ተጫውቶ ያገኝ ምንም ክፍለ ሀገር አይደለም እናጫውተዋለን እስኪ በቃው። ከዛን እንግዲህ ቀጣዩን ይቀጥላችኋል። አበረታቱት፣ ሰብስክራይብ እያደረጋችሁ ቻናሉን ፎሎ አድርጉለት፣ ላይክ አድርጉለት። ቪዲዮን ሰብስክራይብ በደንብ ሰብስክራይብ ፒስ። በቃ አሁን ወደ ጉዟችን ወደ ቦራ ከተማ ልጅ ያው 9 ወር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም። አንተ ከተማ ምናምን ቦሌ መድኃኒዓለም ሳይሆን ቦሌ ብራስ ነው። ቦሌ ብራስ እንሂድና ግን ካሜራ እያያዘና አልተመቸኝም። ቀና አድርገው ሰማይ እንዲላርገው አሁን ታየሽ? አይ አጥረሽ እኮ ነው። አጥረሽ እኔ አጥረኝ ነው እንጂ አጥረሽ ነው እንጂ እንትን ይመስላል። እንግዲህ ቀጣዩን ደግሞ ወደዛ ሄደን እናሳያቸዋለን። እንግዲህ በደንብ ኤክስፒሪየንስ ነው ያደረጋቸው። እነሱን ደግሞ በቀጣይ እዛ ሄደን እናሳያቸዋለን። እንዳይደብራችሁ ሰልፊ ስቲክ ስለሌለን በቃ ጋጋም ቢል በቃ ዝም ብላችሁ ሰብስክራይብ አድርጋችሁ ማለት ነው። ቀጣዩን ደግሞ ቀጣዩ ላይ ታያላችሁ። ይሄው እንግዲህ አሁን እንደምታዩት ወደ አስፋልት ወጥተናል። እሷ እንግዲህ እኔ አሁን ማን ነው ስሜ? እኔ ፊጃን እባላለሁ። እሷ ደግሞ ሚስተር ኤክስ ነኝ። ወያው ጉዴ አታጋልጥን፣ በይፋ አታስጠኝ። ሀከር ነሽ? ምንድን ነሽ? አንዴ ከተሰጣ ይሄ ሰዎች ዩኒክ ስም ስለሆነ ሰምተው ያውጡብኛል። እኔ ዩኒክ ስኮሌ በቃ በዩኒክ መመዝገብ ነው የምፈልገው። እንደዛ ነው አይደል? በቃ ሚስተር ኤክስ ሚስተር ያልሽ ይመስሉኝ እኮ ነው። እንግዲህ አሁን እንደምታዩት አሁን ወደ አደባባይ ወደ አስፋልቱ መንደር ወተናል። ካሳንቺስ ነን ያለነው። አሁን ወደ ቦሌ መኪና ልንይዝ ነው። እንግዲህ ያሉት መንገዶች በተራ ቀስ ብለን ስለምናሳያችሁ ይሄው እዚህ ጋር እንግዲህ እንደምታዩት መኪና ውስጥ ገብተናል። እንዲህ የተቀራረጸን ምንድነው ምናምን እያለችኝ ከዛን እዚህ ጋር እንደምታዩት ይሄው መናኸሪያ ውስጥ ነን። የካሳንቺስ መናኸሪያ ነው ይሄ። እዚህ ጋር ውስጥ ምን እያለኝ እንዳለ ታውቃላችሁ? ወልደሽ አሳደግሽ እናቴን አፈቅሽ ብዬ ብዘፍን ደስ ይለኝ ነበር። እዩት እንግዲህ እዚህ ጋር መንገድ ተዘጋግቶ ምናምን ነበር። እንግዲህ እዚህ ጋር እንደምታዩት ቦራ ደርሰን ነበር። እዛ ስደርስ ለመቅረጽ ስላልተመቸኝ ነው እዚህ ውስጥ ገብቼ በቃ ወይኔ እንዴት አባቱ እንደሚያስጠላ በቃ ያቀራችኋል። ወደ ላይ ሊላችሁ ነው በቃ በጣም ዝም ብሎ ስለሚሽከረከር በቃ በጣም ነው የሚያስጠላው። ግን ማስፈራ ሳይሆን ማስጠላት ነው። ከዛ ደግሞ ወደ ፍራይዝቢ ራይድ ወደሚባለው የመጮቻ ጋር ሄደን በስማም እዚህ ጋር እንግዲህ ሰው እየተጮተ ነበር። ጮኸታቸውን ባሳያችሁ በስማም ይሄው እንግዲህ እንደምታዩት እንዲህ እየቀወጡት ነበር። በስማም በጣም እየጮሁ ነበር። እዚህ ጋር እንግዲህ እንደምታዩት የኛ ሰዓት ደርሶ ነበር። እንግዲህ ቅርታ ሲስተርን ሆሪዞንታል አርገሽ ቅራጪ ስላት ቨርቲካል አርገው ነው እንግዲህ እንዲሁ አሳያችኋለሁ ማለት ነው። ይሄው እንደምታዩት ጀመርን ገባን። በጣም ነበር የሚያስፈራው። እዚህ መጀመሪያ ላይ ኖርማል ነበር። እዚህ ጋር በጣም ኖርማል ነገር ነው። እንዲህ እንደሚሽከረከር ነው፣ ምንም አይመስልም። ከዛ በኋላ እንዲሁ እያለ በቃ አቅሙ እየጨመረ ነው የሚሄደው። ቪዲዮ በጣም ረጅም ስለሆነ እየቆረጥኩ ነው ማሳያችሁ። እንግዲህ ምንም ማድረግ አልችልም። እዚህ ጋር እንግዲህ ልብ ምታችሁ እየጨመረ ይመጣል። ኖርማል ነው ግን ልብ ምታችሁ ትንሽም ቢሆን ይጨምራል። በቃ ማንም ብትሆኝ በቃ ልብ ምታችሁ እዚህ ጋር ነው ትንሽ እየጨመረ የሚሄደው። ከዛ በኋላ በቃ
እንግዲህ እንደምታዩት የኛ ጀሞች ምንም አልጮሁም። እንደውም ከነዛ አንፃር ምንም አልጮህንም እኛ። ከዛ ልክ እዚህ ጋር ስትደርሱ ልባችሁን ልታፏት በቃ ምን ነው እዚህ ባልደረስኩ ሁለተኛ አልመጣም ብላችሁ ጸሎት ምናምን ትጀምራላችሁ። እዚህ ጋር ስትደርሱ ሌላ ታሪክ ነው። እስቲ ሂዱና ብቻ እናንተ ሞክሩትና ፍረዱ። ይሄን ቦታ በስመ አብ በጣም ነው የሚያስፈራው። እዚህ የሆነ ልባችሁን ጭንቅ ይላችኋል። ከመችመች በቃ ወደኩ ወይኔ ወደኩ እያላችሁ ነው የምትጨርሱት። እዚህ ጋር በቃ ጩኸት ግድ ነው። እኔ ግን አልጮኩም፣ ግን በቃ ፈርቻለሁ፣ ልቤን ጨንቆኛል፣ ግን አልጮኩም እንጂ ውስጤ ጩህ ብሎኛል፣ ግን አልጮኩም። ሌሎቹ ኡኡ ሲሉ ነበር። እንግዲህ እንደዛ ነበር ያለቀው እላችኋለሁ። በቃ በእናታችሁ በዚህ ቪዲዮ እንግዲህ እንደምንም ብላችሁ 1000 ሰብስክራይበር አስገቡኝ። እንግዲህ ባይ